በምን አምናለሁ መሰለ አንተ ጓደኛ ሊሆን የሚገባው እውነተኛ ወዳጅ ሊሆን የሚገባው ክርስቶስ ነው፣ ሰው አይደለም። ጓደኛ ይኖራችሁ አይደለም፣ ግን በጣም ብዙ ሰው በጓደኛው ብዙ ነገር ሆኗል። አምኖ ተከድቷል፣ ከእግዚአብሔር ርቋል። እስካሁን ባቻና በጓደኞቻችን ምክንያት መውጣት ከምንፈልገው ህይወት ሳንወጣ ተዘፍቀን ያለን ሰዎች አለን። ራሳችን መቀየር እንፈልጋለን፣ ልክ እንዳሉን ይሰማናል። እነሱ አካባቢ ሆነን የሚያደርጉት ነገር የሚወስዱን ቦታ ልክ እንዳልሆነ እኮ ይሰማናል። የሚወራው ወሬ፣ የሚጫወቱት ጨዋታ፣ የሚያሾፉበት ነገር እየረበሸን እነሱ ጋር ላለመቀየር ብለን ቁጭ ያለን ሰዎች አለን። ያ ጓደኝነት አይደለም። ከማያጸድቅህ ከማይደግፍ ወደ እግዚአብሔር ከሚያርቅህ ከእግዚአብሔር የሚያርቅህ ጓደኝነት እንድትርቅ ራሱ እግዚአብሔር ይፈልጋል። ስለዚህ እውነተኛ ወዳጅ ክርስቶስ ነው። አንተ ስለ ራስህ ነው የምታውቀው። እኔ ስለ ራሴ ነው የማውቀው። የሸነገልከኝ ይሁን ከልብ እየወደድከኝ ይሁን የምራስበልኝ ይሁን ከኋላ ሴራ ይሁን የማውቀው ነገር የለም። አምኜ የምደገፈው ብቸኛ ወዳጅ ግን ክርስቶስ ነው። ግን እኔ ለአንተ ጓደኛ ለሆነ ግዴታ ነው። ገብቷል? ራሴን ክጅ ያሳልፍ ለሰው ልጅ እንድሰጥ ተነግሮኛል። በጣም ይገርማል። እኔ አንደኛ ዮሐንስ ላይ ክርስቶስ ነፍሱን አሳልፎ እንደሰጣችሁ እናንተም እርስ በርሳችሁ እንድታደርጉ ይገባችኋል። አንተም ለጓደኛ ክርስቶስ ለአንተ እንዳደረገው እንድትሆንለት ይጠበቅብሃል። ጓደኛ ማለት በነገራችን ላይ እንትን ብቻ አይደለም። ይሄ የምትቀርበው የምትግባባው ሰው ብቻ አይደለም። የሰው ልጅ ሁሉ ባልንጀራ አንተ እኮ የአንድ አባትና የአንድ እናት ልጆች ነው ሁላችን። እግዚአብሔር የወደደውን የመውደድ ግዴታ አለብህ። ከነዚህ ከታናሾቹ አንዱን ብታሰናክሉ የተባለው እኮ እሱ ራሱን እግዚአብሔር ራሱን በሰው በጓደኛ ቦታ አድርጎ ስለሚቆጥር ነው። ይህንን ማወቅ ያስፈልጋል። አንተ ከሰው ጋር ያለህ ሪሌሽን ማለት እግዚአብሔር ከአንተ ጋር ያለህ ሪሌሽን ማለት ነው። ዳይሬክትሊ ነው የሚገናኝ። ይህን በደንብ ለማስረዳት በነዳያን በኩል ያለው ክርስቶስ ነው፣ በጓደኛህም በኩል ያለው ክርስቶስ ነው። አንተ ከጓደኛህን ትሪት የምታደርግበት መንገድ አለ አይደል? እግዚአብሔር ሆይ አንተ እኔ እንደዚህ ትሪት አድርገኝ እያልከው እንደሆነ ታውቃለህ። ጓደኛህን አልሰማም ስትል፣ በሐዘኑ ጊዜ አልገኝ ስትል እግዚአብሔርንም እንደዚህ አድርግብኝ እያልከው ነው ያለው። አንተ ከጓደኛህ ጋር፣ አንተ ከባልንጀራ ጋር፣ አጠገብህ ካሉ ከእህት ወንድሞች ጋር፣ ክርስቲያን የሆኑ ሰዎች ጋር ሁሉ ያለህ ሪሌሽን ነው እግዚአብሔር ካንተ ጋር የሚኖር። ቅዱስ ዮሐንስ አፈወርቅ ሲለምንህ አልሰማ ብለህ ካለፍከው እግዚአብሔርም ጌታ ሆይ እንደዚህ ሲጸልይ አልሰማ ብለህ ለፈኝ እያልከው ነው። ይሄ ከነዳያን ጋር ብቻ አይደለም የሚገናኝ። በጣም ብዙ ጊዜ ኖቲስ አንደራረግም። አሁን ዛሬ ወጣቶች ራሳቸውን አጠፉ ምናምን የሚባለው የነዛ ሰዎች ጓደኞች ምን ሲሰሩ ነበር ብለህ ስትጠይቅ ሲስቁ ነበርኩ ሲጫወቱ ነበር ይሉሃል። በነገታ እንዲያደርጋሉ ብለን አልገመትንም። ስልኩን ዘግቶ ሲጠፋ ምንም አይሆንም ብለን ነበር። በጣም ብዙ ሪግሬት የሚያደርጉ ጓደኞች አሉ። ዛሬ ጓደኞቻችን በዚህ ያጡ፣ ከሃይማኖት ጥለው የወጡ አይደል? መናፍቅ የሆኑ አሕዛብ የሆኑ ጓደኞቻችን እኛ ባለመከታተላችን እና አንዳንድ ጊዜ ጥቅምን ቼዝ ማድረግ ብቻ ይሆናል። ከዛው ጋር ብር ሲኖረው የምንቀርበው፣ ብር ሳይኖረው ማንቀርበው ሰው አለ። እንዲጋብዘን ብቻ ኤክስፔክት የምናደርግ ጓደኛ አለ። ከጀሞ መሀል ብር የሌለውን የምናገልበት፣ ጥሩ ልብስ የማይለብሰውን ምናምን። በዛሬው ደግሞ ወደ እግዚአብሔር የሚቀርበውን ደግሞ እንደ ፋራ የሚቆጠርበት ጊዜ ደርሰናል። ዛሬ እንደነሱ ስላልዘፈነ፣ እንደነሱ አይነት ልብስ ስላለበሰች እንደ ፋራ እንደ ኋላ ቀር የተቆጠረች የሚገልሉበታል። እና ለአንተ እውነተኛ ወዳጅ ክርስቶስ ነው። አንተ ግን ክርስቶስ ለአንተ ወዳጅ እንደሆነ ለሰዎች ወዳጅ ልትሆን ይገባል። በሐዘናቸው ልትደርስላቸው ይገባል። ምንም ቢያደርጉ ባይታመኑልህ አንተ ልትታመንላቸው ይገባል። ጓደኝነት በዚህ ልክ መተማመን። ቅዱስ ዳዊት ዮናታንም ለቅዱስ ዳዊት ሲደርስለት ነው የኖሩት። ፊልጶስ ናትናኤልን ወደ ክርስቶስ ነው የመራው አይደል? ወደ ክርስቶስ ና ብሎ ብቻውን መከተል ሲችል ክርስቶስን ወንድሙን ጓደኛው ናትናኤልን ግን ይዞ ሄደ። ብቻህን የምትጸድቀው ብቻህን የምትገባው የምትወርሰው መንግስተ ሰማያት የለም በክርስትና ዓለም ውስጥ። ይህንም ማወቅ ያለብህ። ሁልጊዜም ወንድምህን ማስከተል አለብህ። ስለ ወንድሙ መዳን የማያስብ ሰው ድኗል ብዬ አላስብም ይላል ቅዱስ ዮሐንስ አፈወርቅ። ሌላ ነገር ልጨምርልህ። አንተ ስለ ወንድምህ መዳን መጨነቅ የምታቆም ከሆነ አንተ ስለ ወንድምህ መጨነቅ ከምታቆም ፀሐይ ብርሃኗን መስጠት የምታቆም ይቀላል። if you are not saved I am not saved። አንተ ካልዳንክ ነው ያልዳን። ሳበኝ ካንተም በኋላ እንሮጣለን ይላል መኃልየ ላይ። ሳበኝ የምትለው ክርስቶስን ነው። ወዴት? ወደ ራሱ። ግን እሮጣለሁ አይልም። ታውቃለህ ቃሉ እንሮጣለን። ስለዚህ ክርስቶስ ሲስብህ ማንን ይዘህ ነው የምትሮጠው? አጠገብ ያሉትን ባልንጀሮችን ይዘህ ነው የምትሮጠው። ብቻህን የምትገባው፣ ብቻህን የምትሽቀዳደመው፣ ብቻህን ለመግባት የምትሮጠው መንግስተ ሰማያት የለም። ሁልጊዜም ቢሆን ባልንጀራህ ነው። እና ድኗል ብዬ አላስብም ያለው ቅዱስ ዮሐንስ አፈወርቅ ለዛም በጣም አስተምሯል። ስለ ወንድም ድህነት ስለማሰብ በቃ ተኝተህ ወንድምህን መክረው እምቢ ብሎ አንዳንድ ጊዜ ብለህ ሲተው ትተዋለህ አይደል? ጓደኛ
ሰለቸኝ ምናምን አንዳንዴ እንደውም ከጥፋተኝነት ስሜት ለመራቅ ብለን ብዙ የምናደርጋቸው ሰዎች አለን። ቅዱስ አፈወርቅ እንደሚጠልቃል እምቢ ካለ ይላል ልብሱን ይዘው ጎትተው ተሳበው። በቃ እንደዚህ በትግል እጅህን ተጠቀም ከዛ እምቢ ሲል በዚህ ልክ መሄድ አለብህ ወንድምህን ለማዳን። ምን ይላል የያዕቆብ መልእክት ምዕራፍ 5 ቁጥር 20 ላይ 19 ጀምሮ ስታነበው አንድ ሰው ወንድሙን ከኃጢአት ቢመልስ ወንድምህን ብትመልስ የኃጢአትህን ብዛት ነፍስህን እንደምታድን የኃጢአትህን ብዛት እንደምትሸፍን ወቅ ይላል። አንድ ሰው አንድ ጓደኛህን አንድ ባልንጀራህን ወደ ንስሐ ስትመልስ ኃጢአትህን ብዛት ትሸፍናለህ፣ ነፍስህንም ታድናለህ፣ ለአንተ ድህነት ይሆንልሃል። ለጓደኞቻችን ህይወት ሁላችንም ተጠያቂዎች ነን። በነገራችን አጠገብ ስላሉ ሕዝቅኤል 33:8 ላይ በጣም አስፈሪ ቃል አለ። አንድን ኃጢአተኛ ኃጢአት ሲሰራ አይተው አንተ ሰው በኃጢአት ትሞታለህ ተው ባትለውና ያ ሰው ከነ ኃጢአቱ ቢሞት የኃጢአተኛውን ደም ካንተ እጅ ፈልጋለሁ ይላል እግዚአብሔር። ስላንተ አለመዳን የምትጠይቀው ነኝ። አብረን ኖረናል። ቢያንስ አይቻለሁ፣ ኃጢአት ሰራ አይቻለሁ፣ ጓደኛዬ ነው፣ አብረን ሰርተናል። አብረን ነው ንስሐ መግባት ያለብን። አብረህ ኃጢአት ከሰራ አብረን ነው ንስሐ መግባት ያለብን። ጓደኛህን ጥለው ወዴት ነው የምትሄደው? ወንድምህን ጥለው ወዴት ነው የምትሄደው? እና እውነተኛ ወዳጅ ክርስቶስ ለአንተ የሆነልህን እግዚአብሔር ለአንተ የሆነልህን ወይም ደግሞ እንዲሆንልህ የምትፈልገው ነው ለሰው መሆን ያለብህ። በጣም ኢጎ የሚያሸንፍበት ጊዜ ላይ ደርሰናል። ዛሬ ይቅርታ መጠየቅ ዝቅ ማለት ማሽቃበጥ ምናምን የሚባልበት ጊዜ ላይ ደርሰናል። ምንድነው እንዲህ ምናምን ኩሉን እንጂ ኮራበል እንጂ ምናምን እንዲያደረገ እንዲደረግ ምናምን እንልበት። ይሄ እኮ በአዲስ ኪዳን ኖረን ለዞም ክርስቶስን አይተን እና እያንዳንዱ ነገር ካውንት ዳውን ተደርጋ እግዚአብሔር ላንተ የሚሆንብህ ነው።